አንዳንድ ጊዜ በህይወት ውስጥ ከባዱ ነገር አዲስ ነገር መጀመር ሳይሆን የሚጎዳህን ቦታ ትተህ መሄድ ነው። ብዙ ሰዎች ጥሎ መሄድን ስለሚፈሩ ብቻ ሰላማቸውን በሚያጥፉ ቦታዎች ውስጥ ይቆያሉ። አንዳንዶች በጣም ቶክሲክ የሆኑ ግንኙነቶች፣ ጓደኝነት አካባቢ ውስጥ ይቆያሉ። ምክንያቱም ያ ቦታ ጥሩ ስለሆነ ሳይሆን ከህመም ጋር ስለተላመዱ ብቻ ነው። አንድ ነገር አስተውል። ራስን ከማጣት ጓደኝነትን ማጣት ይሻላል። ክብርህን፣ ሰላምን ከምጣጣ የሚጎዳህን ቦታ ጥለህ መሄድ የተሻለ ነው። ዛሬ የምናወራው ክብርህን ያጣህበትን ቦታ ድጋሚ እንዳትመለስ በሚለው ዙሪያ ነው። እስከ መጨረሻው ድረስ ከኔ ጋር ቆዩ። እንጀምር። አንዳንድ ቦታዎች በመጥፎ ይቀይሯል። ለምሳሌ ፈገግታ የጠፋባቸው ቦታዎች፣ ኮንፊደንስ የቀነሰባቸው ቦታዎች፣ ራስህ እንዳልሆንክ የተሰማ ቦታዎች፣ ወይም ግንኙነት፣ ጓደኝነት፣ ሶሻል ሚዲያ እና መጥፎ ልማድ ሊሆን ይችላል። እነዚህ ነገሮች ወደ መጀመሪያ አካባቢ ምንም አይደለም ይችላሉ ይቀየራሉ ብለህ አስበህ ትገባበታለህ። ግን በቀስታ በራስ መተማመንንና ሰላምን ማጣት ትጀምራለህ። አደገኛው ነገር ደግሞ ህመም ልማድ ሊሆን እንደሚችል አለማወቅ ነው። ሰዎች እስከማያከብሩ ድረስ ተላምደ አለመከበር ኖርማል ሊመስል ይችላል። እናም ለዚህ ነው ምንም እንኳን እየጎዳቸው ቢሆንም ሰዎች ወደ ቶክሲክ ቦታዎች ደጋግሞ የሚመለሱት። 2 እግዚአብሔር የሚያጠፋ ቦታ ውስጥ እንድትቆይ አይፈልግም። አንዳንድ ጊዜ መቆየት ሎያሊቲ ይመስለናል። ነገር ግን ዲስትራክሽን ውስጥ መቆየት ሎያሊቲ ሳይሆን ራስን ማጥፋት ነው። በመጽሐፍ ቅዱስ እግዚአብሔር ሰዎችን ከሚጎዷቸው ነገሮች አስወጥቷቸዋል። ለምሳሌ አብርሃም ሀገሩን ለቆ ሄደዋል። ዮሴፍ ከወንድሞቹ ተለይቷል። ዳዊት ከሳውል ሸሽተዋል። ኢየሱስም እውነትን ከማይቀበሉ ሰዎች ርቋል። ለምን? ዓላማ በቶክሲክ አካባቢ ማደግ ስለማይችል ነው። ምክንያቱም አንዳንድ ቦታዎች ዓላማን ይገላሉ። አንዳንድ ሰዎች ደግሞ ደካማ ሆነ ብቻ እንድትቆይ ይፈልጋሉ። ማደግ ስትጀምር ኮምፎርታብል አይሰማቸው። ሁሉም ሰው መፈወስን፣ ጠንካራ መሆንን አይፈልግም። ስለዚህ ጥሎ መሄድ አስፈላጊ ነው። 3 ያለፈውን አታስውብ። ብዙ ጊዜ ሰዎች ወደ ኋላ የሚመለሱት ጥሩ ጊዜዎችን ብቻ ስለሚያስታውሱ ነው። ክብር ያጡበትን፣ እንባቸውን ሌሊት ያፈሱበትን፣ የተሰበሩበትን ቦታ ይረሳሉ። ለዚህ ነው ስታክ ሆኖ የሚቀሩት። አንዳንድ ጊዜ አይምሮ ደግሞ ነገሮችን ኤዲት ያደርጋል። እነዚህ ነገሮች ራስህን ጠይቅ። በዚያ ቦታ ማንን ሆንክ? ጠንካራ ሆንክ ወይስ ኢንሴኪዩር? ሰላም ነበረ ወይስ አንዛይቲ? ወደ እግዚአብሔር ቀረብ ወይስ ራክ? አንዳንድ በሮች ኢሞሽናል ይመስላሉ፣ ነገር ግን በጣም ዴንጀረስ ናቸው። ስለዚህ የተዘጋ በር ሁሉ እንደገና መከፈት የለበትም። 4 ፈውስ ርቀትን ይፈልጋል። እየጎዳ ባለው ቦታ ውስጥ መሻሻል አትችልም። አንዳንድ ጊዜ እግዚአብሔር ሰዎችን ከህይወት ውስጥ ያስወጣቸዋል። ለምን? አንተ ያልሰማቸው ንግግሮች እርሱ ስለሰማ። ስለዚህ አስተውል። አንዳንድ መለያየት ፕሮቴክሽን ነው። እና ወንድም በህይወት ውስጥ የገባ ሁሉ ለዓላማ ጥሩ ነው ማለት አይደለም። ሰዎችን ልትወድ ትችላለህ፣ ነገር ግን ማመኑ ለዓላማ አንሄልዚ መሆኑን መረዳት አለብን። ይሄ ደግሞ ማቹሪቲ ነው። መሻሻል የምትጀምረው የሚሰብርህና ወደኋላ የሚያስቀርህን ነገር ማሳደድ ስታቆም ነው። ስለዚህ ወንድሜ ምናልባት ዛሬ እግዚአብሔር የሆነ ነገር ለቀ እንድትሄድ እየጠየቀ ይሆናል። ይህ ደግሞ ሊቀጣ ስለሚፈልግ ሳይሆን ሊጠብቅ ስለሚፈልግ ነው። አንዳንድ ቻፕተሮች መዘጋት አለባቸው። ለምን? አዲስ ህይወት እንዲጀምር። ሰላምን ያጣህበትን ቦታ አትመለስ። እግዚአብሔር የዘጋውን በር አትክፈት። መጠቀሚያቸው ብቻ እንድትሆን የሚፈልጉ ሰዎችን አታሳድ። አይምሮህን፣ ልብህን፣ ማንነትህን ጠብቅ። እና ይህን አስታውስ። ያልጠቀመን ጥሎ መሄድ ድክመት አይደለም። አንዳንድ ጊዜ ጥሎ መሄድ በጣም ጠንካራ ውሳኔ ነው። 5 እንደገና ሰልፍ ሪስፔክትን ተማር። ሰዎች ለራሳቸው ያላቸውን ክብር ሲያጡ ማንኛውም ነገር ይቀበላሉ። ትኩረት እንድሰጣቸው ይለምናሉ፣ ንቀትን ይታገሳሉ፣ እነሱ በማይፈልጉበት ቦታ ይቆያሉ። ግን እዚህ ጋር ማን እንደሆንክ ማስታወስ አለብህ። ለምን? ያለ ሰላም እንድትኖር አልተፈጠርክም። መንፈስህን ወደሚያጠፋ ቦታ እንድትመለስ አልተፈጠርክም። አንዳንድ ጊዜ ጥሎ መሄድ ለራስ ክብር መስጠት ነው። እናም ለራስ ክብር መስጠት ደግሞ ሁሉንም ነገር ይለውጣል። ለራስ ዋጋ በምትሰጥበት ሞመንት ህመምና ድክመትን፣ ችግርና የተለያዩ መጥፎ ነገሮችን ወደ አንተ ህይወት የሚያመጡ ሰዎች ቀስ በቀስ ከህይወትህ እየወጡ ይሄዳሉ ማለት ነው። ስለዚህ ወንድሜ ወደ ነበርክበት ቦታ አትመለስ። ለራስህ በራስህ አቋም ያዝ። እንግዲህ የዛሬው መልእክት ይህን ይመስላል። መልእክቱን አሪፍ ሆኖ ካገኛችሁ ላይክ፣ ሰብስክራይብ በማድረግ ሰፖርት አድርጉኝ። እግዚአብሔር አምላክ ይባርካችሁ። ሳምንት በሌላ ቪዲዮ እስከምንገናኝ ቻው።